ዛሬ ደግሞ የጨለማውን ዓለም ያስደነገጠውን መረጃ ማንሳት ፈለግን። ለዘመናት የምስራቹ ወንጌል እንዳይነገር በሯን ጥርቅም አድርጋ የዘጋችው ምስራቅ አፍሪካዊቷ አገረ ሶማሊያ ትኩረታችን ሆና አግኝተናታል። ከ2 ዓመታት በፊት 99% ሕዝቧ የሙስሊም እምነት ተከታይ የነበራት ሶማሊያ ከ1% በላይ ክርስቲያን ያልነበራት ይህች አገር በቅርብ ወራት ውስጥ ይህ አሃዝ አድጎ ወደ 28 በመቶ ተሸጋግሯል። ክብር ለእግዚአብሔር ይሁን። ይሁን እንጂ በቂ አይደለምና በተለይም ደግሞ ጌታ ዳግም ከመገለጡ በፊት የኢትዮጵያ ቤተ ክርስቲያን ከፍተኛ የሆነ ኃላፊነት ይጠበቅባታል ብለን እናምናለን። እንደ ጎረቤትነቷ፣ እንደ ክርስቲያን መዲናነቷ፣ እንደ ብዙ አማኝ እንደምታሰማራም ያክል ይህም የሚያሳየን የመጨረሻው ጫፉ አካባቢ ከፍተኛ የሆነ የወንጌል እርሻ በዓለም ላይ መንሰራፋቱ ነውና ይህም ሊያዘጋጀን ትልቅ ምክንያት ይሆናል። ጌታ በግል እየተገለጠላቸውም ቢሆን በከፍተኛ የሕይወት መስዋዕትነት ጭምር የተሰማሩ ሚስዮናውያን አማካኝነት ጭላንጭል በሚመስል መልኩ የተነገረው የምስራቹ ወንጌል ዛሬ ተቀጣጥሎ ይህ ውጤት ተገኝቷል። የሶማሊያ የ2024 የአጠቃላይ የሕዝብ ብዛቷ ውጤት እንደሚያመላክተው 19 ሚሊዮን ገደማ እንደሆነ ነው። የሶማሌ ክርስቲያን ማህበረሰብ ዛሬ ላይ ከ100 ሺህ በላይ ዘሏል። ነገር ግን ይህ ማህበረሰብ በያዘው እምነት የተነሳ ከፍተኛ መስዋዕትነት እየከፈለ ይገኛል። በስደት ወደ ሌላ ሀገር የተሰደደውም ቀላል የማይባል ነው። ወገኖች፣ ለዚህ ማህበረሰብ ወንጌል ይደርስ ዘንድ ኢትዮጵያ ቤተ ክርስቲያንም ሆነች የተለያዩ አገልግሎቶች